ያረጋል ጋር ተመካክረው መጥተዋል። ቀይ ካርድ አቡበክር አደሙ ቀይ ካርድ ራምኬል ጄምስ ወረዳ ዳኛው ሌላ ትርምስ ተፈጠረ። ታምሩ አደም ዳላንድ ኢብራሂም ነገር አለ የሚታየው አብዱ ምናልባት እዚህ ላይ ከካርድ ሊያመልጡ ይችላሉ። ዋና ዳኛው ረዳት ዳኛውን ፕሮቴክት ማድረግ አለባቸው። አብዱ ተመልከት፣ የጨዋታ መቆጣጠር አራተኛው ዳኛ ጭምሮ ወደ መሃል ሜዳ መግባት ያለባቸው ይመስለኛል። አብዱ ረዳት ዳኛው ከበባን የተፈጸመባቸው የተፈጠረው ነገር እሳቸው ናቸው ያዩት። አብዱ አቡበከር አዳሙ ምንድነው ከዚህ ምንድነው እያደረገ ያለው? አብዱ ውሳኔው መቀየር አይችልም። ምናልባት አቡበክር አደሙ ምናልባት የዚህ የቀይ ካርድ ቅጣት ብቻ ላይሆን ይችላል፣ ከዚህም በላይ ሊቀጣ እንደሚችል ማሰብ አለበት። ለዚህም ነው ፉአድ ኢብራሂም እየታገለ ያለው። አሰልጣኞቹም ጭምር ወደ ሜዳ ገብተው ይህን ተጫዋች ማረጋጋት ተጠበቅባቸዋል። አብዱ ከዚህ ስሜት ውስጥ እንዲወጣ ማድረግ አለበት። ኢትዮጵያ ቡና ረዳት ዳኛው ያዩትን ነገር ተናግሯል። በግልጽ ያየነው የለም በሪፕሌይ የምናየው ካልሆነ በስተቀር። ከዛ በኋላ ግን አቡበከር በጣም ስሜት ይሆናል። አቡበከርም ቢተውት ተጫዋቹ ቢተውት የረዳት ዳኛው ሊደበድባቸው ይችላሉ ወይስ ምንድነው? አልገባኝም። ከልክ በላይ ነው ኦቨር ሪያክት ያደረገው። ውሳኔው ልክ ላይሆን ይችላል። አብዱ በግልጽ ያየነው ነገር የለም። ግን ምንም ውሳኔው ምንም ቢሆን በዚህ መንገድ ሪያክት ማድረግ የበልጥ ዋጋ ሊያስከፍለው ይችላል። የቡድኑ በጣም ቁልፍ ተጫዋች ነው አብዱ። ውሳኔው መቀየር አይችልም። አብዱ መልካም በቀይ ካርድ ወጥቶ የወጣ ባለበት ሰዓት ነው የተፈጠረው። ምልሰት አላየነውም የተፈጠረውን ነገር። ረዳት ዳኛው ብቻ ናቸው እስካሁን ባዩት ዋናውን ዳኛ አግዘዋቸው ቀይ ካርድ የተመለከተው። የተፈጠረው ነገር ደስ የማይል ነገር ነው። የቅጣት ምቱ ለመምታት በተዘጋጁበት ሰዓት ከወላይታ ዲቻ ተከላካይ ጋር በተፈጠረ ግጭት ተማቷል ብለው ነው ረዳት ዳኛው ለዋና ዳኛው ጥሪ አድርገው ቀይ የተመለከተው። ታምሩ አደም 245 አብዱ በጣም ፎካል ፖይንት የሆኑ ይመስላል። መልካሙ መጀመሪያ ላይ ቀይ ካርድ ተመልከታው። እዚህ ጋር ምንድነው አብዱ ኳሱን ለመምታት ቦታ እያስተካከለ ነው። አቡበክር የመጀመሪያው ብቻ አይደለም ከዛ በኋላም ተጋብዟል። ሰንዝሮ ተማቷል። ሰንዝሮ ተማቷል። ከዚህ ወደ ረዳት ዳኛው ተመልክተውታል። ግን ሜዳ ላይ በዚህ ደረጃ ያዙ ይልቀቁኝ አልገባኝም። አብዱ ለተጨማሪ ቅጣት ነው የሚዳረገው። ቡድኑ ነው የሚጎዳው። አብዱ ሜዳ ላይ ያሳያል ለኢትዮጵያ ቡና የሚመጥ ጥሩ ፋይት